ቲክቶከሮችና የማህበራዊ ሚዲያ ንቂዎች ከአዲስ አበባ ጸጥታ ቢሮ ጋር ተወያይተዋል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የከተማዋን ዘላቂ ሰላምና የህዝብ ስነ-ምግባርን በማስጠበቅ ዙሪያ በዛሬው ዕለት ከማህበራዊ ሚዲያ ተጽዕኖ ፈጣሪዎች ወይም ደግሞ አንቂዎችና ቲክቶከሮች ጋር ወሳኝ የውይይት መድረክ አካሂዷል። የቢሮ ኃላፊ ክብርት ወይዘሮ ሊዲያ ግርማ በንግግራቸው ሚዲያው የአራተኛው መንግስት ያህል ኃይል ያለው በመሆኑ በተለይም በድህረ እውነት ፖስት-ትሩዝ ዘመን አግባብነት የሌላቸውን ጉዳዮች በመተው ሀገርን በሚያቀና መልኩ በጋራ መስራት እንደሚገባም አሳስቧል። ክብርት ሊዲያ የብልጽግና ፓርቲ ኢትዮጵያዊነትን መሰረት አድርጎ የእኛነትን እሳቤን በመያዝ ሁሉንም ብሔሮች በእኩልነት የሚይዝ መንግስት እየመራ መሆኑን ገልጸው ትውልድን ከትውልድ የሚያሻግር የአገር ግንባታ ላይ አብሮ መስራት አስፈላጊ መሆኑን አስተምረውበታል። የጸጥታው ስራ ከፍተኛ ለውጥ እንዳሳየና ህብረተሰቡ የሰላም ባለቤት እንዲሆን ሰፊ ስራ እየተሰራ መሆኑን ጠቁሟል። በመድረኩ ላይ የተሳተፉት የማህበራዊ ሚዲያ ተወካዮች በበኩላቸው የሀገርና የዜግነት ግዴታቸውን ለመወጣት ዝግጁ መሆናቸውን ገልጸዋል። በትውልዱ አስተሳሰብ ላይ የተሻለ ንቃተ ህሊና በመፍጠርም እንደሚሰሩም የተሳሳተ አስተሳሰብ ላይ በሚደረጉ ዘመቻዎች ላይ ትኩረት ሰጥተው እንደሚሰሩም ቃል ገብተዋል። የቢሮ ዋና ተልእኮዎች በምክትል ቢሮ ኃላፊና የሃይማኖትና ሰላም እሴት ግንባታ ዘርፍ ኃላፊ አቶ ብርሃኑ ረታ ቀርበው ሰፊ ውይይት ተደርጓል።